እኔ አሁን ለወጣቶች ምናግረው እኔ እንግዲህ ሰው መምከር አልወድም፣ ለመምከር ብቁ ነኝ ብዬም አላስብም። ግን ደግሞ አንዳንዴ ከበቁ ሰዎች ብቻ አይደለም ምክር የሚወሰደው። መብቃት በብዙ መንገድ ነው። እኔ ግን ከህይወቴ የሆነ ለሰዎች ማጋራው ትንሽ ነገር አለኝ እና ከሱ ለመናገር በዛ ሲቹዌሽን ውስጥ ያሉ ሰዎች የመጀመሪያው ጥያቄ ሰው ልጅ ምንድን ነው የምፈልገው? ገንዘብ ነው የምፈልገው? ምን ማድረግ ነው? በጣም ስኬታማ መሆን ነው የምፈልገው? የሆነ ግብ ይኖረው ሰው እዛ ስሜት ውስጥ መጀመሪያ እሱ በጣም ክሊር ይሁን። ግቤ ምንድን ነው? ሀብታም መሆን ነው። which is በጣም ጥሩ ግብ። ሀብታም ስሆን ምን ንግድ ነው የምሰራው? ወይ ምን በጣም ክሊር የሆነ ግብ ካለው ሰው ዛሬ በጣም ከትንሽ ነገር መጀመር ነው። በቃ የዛሬ 1 ወር ላይሆን ይችላል፣ የዛሬ 2 ወር ላይሆን ይችላል፣ የዛሬ ዓመት ላይሆን ይችላል፣ ኢቭን የዛሬ 10 ዓመት ላይሆን ይችላል። በዛ 10 ዓመት ውስጥ ግን ያ ሰው ካላቋረጠ የዛሬ 20 ዓመት ይሆናል። ይሄ እንትን አይደለም፣ በቃ የተፈጥሮ ግዴታ ነው። ባይዜ የሆነ ሰው መጥቶ አይደለም የሚያደርግለት። የሆነ ሰው የሆነን ነገር በጣም ከፈለገ በጣም ከሄደበት አለማግኘት አይችልም። ለምን? ማን ሊያስቆመው ይችላል? እዛ ላይ ቀን በቀን እዛ ላይ እየሰራ ከሆነ ቀን በቀን እየሞከረ ከሆነ ዋይናት? ለምን? እንዳልኩሽ የጊዜ ገደቡ ልዩነት ሊኖረው ይችላል እና ክሊር የሆነ ድሪም ያስፈልጋል መዳረሻ። ከዛን ዛሬን መጀመር፣ ዛሬን በጣም ትንሽ በምትመስል ነገር በፈርስት አክሽን በጣም ኢምፖርታንት ነች ባይዘይ